私が派遣されたのは親徹底抗戦の準備をするためですとされます。በፊሊፒንስ ጥቅጥቅ ባለ ጫካ ውስጥ አንድ የጃፓን ወታደር ጠመንጃውን ታጥቆ የነጠበ ዩኒፎርሙን ለብሶ አድፍጧል። ለእርሱ ሁለተኛው ዓለም ጦርነት በጭራሽ አላበቃም። ዓለም የቀዝቃዛውን ጦርነት አጠናቆ በጨረቃ ላይ በማረፍና በአዳዲስ ቴክኖሎጂ ውስጥ እያለፈ ሲሄድ ሌተናንት ሄሮዋኖ ዳ ግን ከ30 ዓመት በፊት ያለቀውን ጦርነት መዋጋቱን ቀጥሏል። ይህ እስከ 1974 ድረስ ሁለተኛው ዓለም ጦርነት ማብቃቱን የማያውቀው ወታደር ታሪክ ነው። ውድ ተመልካቾቻችን ዛሬ ለምን ዓለም የረሳውን ጦርነት አንድ ወታደር ለ30 ዓመታት እንደተዋጋና እንዴት አንድ መጽሐፍት ሻጭ አዛውንት ጦርነቱን እንዲያቆም እንዳደረጉት ልናወሳችሁ ነው። ተከተሉን። ሂሮ ኦኖዳ የተወለደው በ1922 በዋኪሚያ ግዛት በጃፓን ውስጥ ነበር። ኦኖዳ አብዛኛውን የልጅነት ጊዜውን በትውልድ ቀዬው ካሳለፈ በኋላ እስከ 1939 በቻይና በሚገኝ የጃፓን ኩባንያ ውስጥ የሽያጭ ሰራተኛ ሆኖ ይሰራ ነበር። ይሁን እንጂ ዓለም ለእርሱ የተለየ ዕቅድ ነበራት። በ1941 የጃፓን ኢምፔሪያል ጦር የአሜሪካ የባህር ኃይል መቀመጫ ፒራል ሃርበርን ባጠቃ ጊዜ ሁሉም ነገር ተለወጠ። ይህ አስከፊ ክስተት አሜሪካን በጃፓን ላይ ጦርነት እንድታውጅና በሁለቱ ሀገራት መካከል ግጭት እንዲፈጠር አድርጓል። በዚህም ምክንያት በጃፓን ያሉ ለአቅመ አዳም የደረሱ አብዛኞቹ ወንዶች ለጦር ሰራዊቱ ተመለመሉ። የ20 ዓመቱ ሂሮ ኦኖዳ ከአዲስ ምልምሎች ውስጥ አንዱ በመሆን የኢምፔሪያል ጃፓን ጦር ተቀላቀለ። ቀጥሎም የስለላ መኮንን ሆኖ እንዲሰለጥን ተመረጠ። ኦኖዳ በሽምቅ ውጊያ የሰለጠነ ሲሆን በኋላ ለብዙ ዓመታት በጫካ ውስጥ በሕይወት እንዲኖር ያስቻሉትን ክህሎቶች ተምሯል። በጦርነቱ ጃፓን እየተሸነፈች ስትመጣ ሌተናንት ኦኖዳ የሽምቅ ውጊያና የስለላ ክህሎቶች ስለነበረው በ1944 በጃፓን በተያዘችው ፊሊፒንስ በምትገኝ በሉባንግ ደሴት የሽምቅ ውጊያ እንዲመራ ተላከ። ትዕዛዙ ግልጽና ቀላል ነበር። በደሴቲቱ የሚገኙ የአየር ማረፊያና ወደቦችን ማውደም እንዲሁም ለማረፍ የሚሞክሩ ማንኛቸውንም የጠላት አውሮፕላኖችን ወይም ጀልባዎችን ማጥቃት። በተጨማሪም ኦኖዳ ምንም አይነት ሁኔታ ቢፈጠር ለጠላት እጅ መስጠትም ሆነ ራሱን ማጥፋት እንደሌለበት ትዕዛዝ ተሰጥቶታል። እንዳለመታደል ሆኖ ኦኖዳ ወደ ሉባንግ ሲደርስ ቀደም ሲል ወደዚያ ከተላኩ የጃፓን ወታደሮች ጋር ተቀላቀለ። በቡድን ውስጥ ያሉት መኮንኖች ከኦኖዳ በደረጃ ስለሚበልጡ ወደቦቹንና የአየር ማረፊያዎችን የማውደሙ ጉዳይ ላይ በመከራከር ትዕዛዙን እንዳይፈጽም ከለከሉት። በዚህም ምክንያት የካቲት 28 1945 የአሜሪካ ወታደሮች በሉባንግ ደሴት ላይ በቀላሉ አረፉ። ከዚያም በተካሄደው ጦርነት የአሜሪካ ኃይሎች የጃፓን ወታደሮችን አሸንፈው አብዛኛውን ሰራዊት ደመሰሱ። የአሜሪካ ወረራ እየተባባሰ በሄደበት ወቅት ኦኖዳ ወደ ሙሉ ሁለተኛ ሌተናንት ማዕረግ ከፍ አለ። ከዚያም ሕይወቱን ለዘላለም የሚቀይር ትዕዛዝ ከሜጀር ጀነራል ታንጊቺ ደረሰው። ሜጀር ታንጊቺ ኦኖዳ ምንም ቢፈጠር በቁርጠኝነት መዋጋት እንጂ በጭራሽ እጅ መስጠት እንደሌለበት ከነገረው በኋላ እንዲህ አለው። 3 ዓመታትን ሊወስድ ይችላል፣ 5 ዓመታትን ሊወስድ ይችላል። ነገር ግን ምንም ቢፈጠር ወደ አንተ እንመለሳለን። በቦታ ጸንተ ከቡድኑ ጋር ተዋጋ። ኦኖዳ ከአንድ ጀነራል በቀጥታ ትዕዛዝ የተሰጠው በመሆኑ እነዚህ ቃላት በአእምሮ ውስጥ ተቀርጸው ጦርነቱን እስከ መጨረሻ ለመዋጋት ከራሱ ጋር ቃለ መሐላ ፈጸመ። ከዚያም ከአሜሪካ ሰራዊት ጭፍጨፋ የተረፉትን ጥቂት ወታደሮቹን ወደ ተራሮቹ እንዲያፈገፍጉ አዘዘ። ስልታቸውን ወደ ሽምቅ ውጊያ በመቀየር በስልጠናው ወቅት የተማረውን ክህሎት መጠቀም ጀመረ። በኦኖዳ አዛዥነት የጃፓን ወታደሮች በአሜሪካ ጦር ላይ በተደጋጋሚ የሽምቅ ውጊያ ማካሄድ ችለው ነበር። ነገር ግን ብዙም ሳይቆይ ኦኖዳና 3 ሌሎች ወታደሮች አክታሱ፣ ሺማዳና ኮዙካ በስተቀር ሁሉም ወታደሮች በአሜሪካ ጦር በገጠማቸው ሽንፈት ተደምስሰዋል። ከዚያም የተቀሩት 4 ወታደሮች ኦኖዳን ጨምሮ ጥቅጥቅ ወዳለው የጫካ ክፍል አፈግፍገው ባሉበት ወቅት ከጃፓን ማዕከላዊ ማዘዣ ሙሉ በሙሉ ተቆራረጡ። በዚህም ምክንያት 4 ወታደሮች
ሀገራቸው ጃፓን በሂሮሺማና ናጋሳኪ የኒውክሌር ቦምብ ጥቃት ከተፈጸመባት በኋላ ነሐሴ 15 1945 ሽንፈቷን ተቀብላ እጇን ለአሜሪካ እንደሰጠች አያውቁም ነበር። ጃፓን እጅ መስጠቷን የሚገልጽ መልእክት በማስተላለፍ ወታደሮቹ በሙሉ ጦርነቱን እንዲያቆም የሚገልጽ ትዕዛዝ ከማዕከላዊ ማዘዣ ተላልፏል። ነገር ግን ኦኖዳና ጓዶቹ ትዕዛዙ ስላልደረሳቸው በፊሊፒንስ ሉባንግ ደሴት በሚገኝ ጫካ ውስጥ አድፍጠው የሽምቅ ተልዕኳቸውን በመቀጠል ሙዝ፣ ኮኮናትና ከአጎራባች መንደር የተሰረቀ ሩዝ እየተመገቡ ሕይወታቸውን አቆዩ። በአካባቢው የሚኖሩት ፊሊፒናውያን ገበሬዎች በእነ ኦኖዳ ስርቆት ተማረው ስለነበር በተለያዩ ጊዜ ካደፈጡት ወታደሮች ጋር ግጭት ውስጥ ገብተዋል። ኦኖዳና ጓዶቹ ግን ለአሜሪካ ጦር ይሰልላሉ ብሎ በማመናቸው የአካባቢውን ነዋሪዎችና ፖሊሶች ላይ በተደጋጋሚ ተኩስ ከፍተዋል። 1945 ማብቂያ ላይ በጃፓን 14ኛ ክፍለ ጦር አዛዥ የተጻፈ እጅ እንዲሰጡ የሚገልጹ በራሪ ወረቀቶች በአየር ላይ በደሴቷ ላይ ተበተኑ። የነ ኦኖዳ ቡድን በራሪ ወረቀቶቹን እውነተኛ መሆናቸውን ለማረጋገጥ በደንብ ካጠኑ በኋላ የጠላት ጦር ወጥመድ ነው ብለው በማመናቸው ትዕዛዙን ውድቅ አደረጉት። ነገር ግን ጦርነቱ ሳያበቃ አይቀርም ብሎ በመጠርጠሩ አክታሱ በ1950 ከቡድኑ በመለየት ለፊሊፒንስ መንግሥት እጁን ሰጠ። አክታሱ ስለ ቡድኑ ለአካባቢው ባለሥልጣናት አንዳንድ መረጃዎችን በመስጠቱ በ1952 የሦስቱ ወታደሮች ከቤተሰቦቻቸው የተላኩ ደብዳቤዎችና ፎቶግራፎች በጫካ ላይ በአውሮፕላን ተበተኑ። በዚህ ጊዜ የጃፓንና የፊሊፒንስ መንግሥታት ያደፈጡት ወታደሮች በተበተነላቸው ማስረጃ ጦርነቱ እንዳበቃ አምነው እጅ ይሰጣሉ ብለው እርግጠኛ ሆኖ ነበር። ነገር ግን አሁንም ኦኖዳና የተቀሩት ሁለት ጓደኞቹ የተበተነውን መልእክት የጠላት ማታለያ ብለው አጣጣሉት። በሚቀጥለው ዓመት ሺማዳ ከቡድኑ በመለየት አሰሳ እያደረገ ሳለ በአጋጣሚ በሥልጠና ላይ ከነበሩ የፊሊፒንስ ወታደሮች ጋር ተገናኘ። ከዚያም ለአሜሪካ ጦር የሚዋጉ ናቸው ብሎ በማመን ተኩስ ከፈተባቸው። ሆኖም በተፈጠረው የተኩስ ልውውጥ በጥይት ተመትቶ ሞተ። የተኩስ ልውውጡ በአጋጣሚ የተከሰተ ቢሆንም የተቀሩት ሁለቱ ወታደሮች ጠላት እየቀረበ እንደሆነ በማመን የቅዠት ማጣቸው ውስጥ የበለጠ ሰምጠው ገቡ። ሺማዳ ያለ ጊዜው ከሞተ በኋላ ሁለቱ የቀሩ ወታደሮችን ከመደበቂያቸው ለማውጣት በተደረገው ጥረት ሁሉም ሊታሰብ የሚችል ዘዴ ጥቅም ላይ ውሏል። በ1959 የፍለጋ ቡድኑ ዘመናዊ የጃፓን ጋዜጦችና መጽሔቶችን በአውሮፕላን በትኖ ሄደ። ኦኖዳ ጋዜጦቹን አንስቶ ከ15 ዓመታት በፊት ግንኙነት ከነበረው ዓለም በጣም የተለየ ስለነበር ብዙ ሊረዳው ባለመቻሉ በሐሰት ዜና የተሞላ ነው ብሎ ደመደመ። በመጨረሻም የጃፓን መንግሥት ምንም ምላሽ ስላላገኘ በሕይወት እንደሌሉ በማመን በይፋ እንደሞቱ በሀገሪቱ አወጀ። ሁለቱ ወታደሮች ጦርነቱ እንዳላለቀ እርግጠኛ ሆነው ለበርካታ ዓመታት ደፈጣቸውን ቀጠሉ። ከዚያም በ1972 በሕይወት እንዳሉና ኃላፊነታቸውን እየተወጡ መሆናቸውን ለጃፓን ጦር እንደ ምልክት ለማሳየት በማሰብ በመንደሩ ነዋሪዎች የተሰበሰበውን የሩዝ ክምር አቃጠሉ። ነገር ግን እጅግ ልብ በሚሰብር ክስተት ብቸኛው የኦኖዳ አጋር ኮዙካ ከፖሊስ ጋር በተፈጠረ የተኩስ ልውውጥ ተገደለ። እናም ኦኖዳ ብቻውን ቀረ። የኮዙካ የሞቱ ዜና ጃፓን ሲደርስ ኦኖዳ በሕይወት ሊኖር ይችላል የሚል ተስፋ ጫረ። በዚህም ምክንያት ከ30 ዓመታት በፊት ያበቃውን ጦርነት ኦኖዳ የሚባል ወታደር አሁንም እየተዋጋ ነው የሚለው ዜና በጃፓን ትልቅ መነጋገሪያ ሆነ። ወጣቱ ጀብደኛ ኖሪዮ ሱዙኪ በኦኖዳ ታሪክ እጅጉን ተማረከ። እናም ወደ ፊሊፒንስ ሄዶ ኦኖዳን ለመፈለግ ወሰነ። ከዚያም በ1974 ወደ ፊሊፒንስ ሉባንግ ደሴት ተጉዞ ፍለጋውን ጀመረ። ሱዙኪ ፍለጋውን በጀመረ 4ኛ ቀን እድል ቀናውና ኦኖዳን አገኘው። ኦኖዳ ሱዙኪን ሲመለከተው ለመግደል ሙሉ በሙሉ ተዘጋጅቶ ነበር። እንደ እድል ሆኖ ሱዙኪ ስለ ወታደሩ ጥናት አድርጎ ስለነበር በፍጥነት
ኦኖዳ-ሳን ንጉሠ ነገሥቱና የጃፓን ሕዝብ ባንተ ጉዳይ ተጨንቋል አለው። ሱዙኪ በጃፓን በቆየ የቋንቋ ዘዬ ስለተናገረና የንጉሠ ነገሥቱ ስም ስለጠራ ኦኖዳ መሳሪያውን ዝቅ አድርጎ ሱዙኪን ለማዳመጥ በቂ ምክንያት አገኘ። ሱዙኪ ኦኖዳን ቁጭ አድርጎ ጦርነቱ ካለቀ 30 ዓመታት ገደማ እንዳለፈውና ወደ ቤቱ መመለስ እንዳለበት መከረው። ነገር ግን ግትሩ ኦኖዳ እጁን ለመስጠት ፈቃደኛ አልሆነም። ምክንያቱም አሁንም ከአዛዡ ትዕዛዝ እየጠበቀ ነበር። ሱዙኪ የጠፋ ወታደር በሕይወት እንዳለ የሚያሳይ ማስረጃ የሆነውን የኦኖዳንና የራሱን ፎቶ ይዞ ወደ ጃፓን በመመለስ ለባለሥልጣናቱ ዜናውን አበሰራቸው። ከዛም ኦኖዳ እጅ እንዳይሰጥ ከ30 ዓመታት በፊት ትዕዛዝ የሰጠውን አዛዥ ሜጀር ጀነራል ታንጉቺን ለማግኘት ፍለጋ ተጀመረ። በመጨረሻም በ1974 ሜጀር ጀነራል ታንጉቺ ተገኘ። ነገር ግን በጊዜው የመጽሐፍት ሻጭ ሆኖ ሕይወቱን እየመራ ነበር። እናም የጃፓን መንግሥት ከ3 አስርት ዓመታት ወዲህ ያላየውን ወታደር ትጥቁን እንዲያስፈታ ወደ ፊሊፒንስ እንዲበር ትእዛዝ ሰጠው። መጋቢት 9 1974 ሜጀር ጀነራል ታንጉቺ ሉባንግ ደርሶ የሚከተለውን መግለጫ ለኦኖዳ አነበበ። የጃፓን ኢምፔሪያል ሰራዊት ሥራውን አቆሟል። ማንኛውም ወታደራዊ እንቅስቃሴ እንድታቆም ታዛሃል። ሄሮ ኦኖዳ ትእዛዙን በሰማ ጊዜ ወዲያው ትጥቁን ከፈታ በኋላ የነተበ ዩኒፎርሙን እንደለበሰ ወደ ፊሊፒንስ ዋና ከተማ ወደ ሆነችው ማኒላ በረረ። እዚያም የፊሊፒንስ ፕሬዝዳንት በደስታ ተቀበሉት። ኦኖዳ በመጋቢት 1974 ወደ ጃፓን ሲመለስ ሕዝቡ የጀግና አቀባበል ያደረገለት ሲሆን በጥቂት ወራት ውስጥ የሕይወት ታሪኩን ጽፎ አሳተመ። ኦኖዳ ወደ 30 ዓመታት የሚጠጋ ጊዜውን በጫካ ካሳለፈ በኋላ ወደ ትውልድ አገሩ ሲመለስ የዘመነችውን ጃፓን መልመድ ሲከብደው ከተመለሰ ከ1 ዓመት በኋላ ማለትም በ1975 ወደ ብራዚል በመሄድና ከሕዝብ እይታ ውጪ በመኖር ስኬታማ የከብት አርቢ ሆነ። በብራዚል ያለ ጃፓናዊት መምህር ታገባ። በኋላ በ1984 ወደ ጃፓን የተመለሰ ሲሆን ከባለቤቱ ጋር በመሆን ትምህርት ቤት አቋቋመ። ኦኖዳ ቀሪ ሕይወቱን በሀብትና በስኬት ካሳለፈ በኋላ ጥር 16 2014 በ91 ዓመቱ አረፈ። ታሪኩ አሁንም እጅግ አስደናቂ ከሆኑ የታማኝነትና የመሥዋዕትነት ምሳሌዎች አንዱ ሆኖ ይኖራል። ውድ የወግ ፍሌክስ ቤተሰቦች የኦኖዳ ተግባር ወደር የሌለው ታማኝነት ወይስ እብደት? ፍርዶን በኮሜንት ያሳውቁን። ይህ ታሪክ አስደነቃችሁና ሌሎች አስገራሚ ታሪኮች እንዲደርሳችሁ ላይክ እና ሼር፣ ሰብስክራይብ ማድረጉን አይርሱ። ቸር ሰንብቱልን።